አይ እንዴት ናችሁ? ዛሬ በስተመጨረሻ ማይክ አለኝ። መጥቶልኛል፣ ደርሶልኛል ማይኬ። በጣም ብዙ ቦታ ፈልጌ ይሄኛው ቦታ የተሻለ ስለሆነ ነው። ዛሬ ኬክ ለመጋገር አስቤያለሁ። እኔ ባለሁበት ሀገር ቡብላኒና ይባላል። የስፖንጅ ኬክ ከፍሩት ጋር ማለት ነው። እኔ ፍሩት ስለሌለኝ ከረንትሊ ይህንን ሲራፕ ነው የምጠቀመው። ራሴ ቤት ውስጥ ስኳር እና በኤግሬሽ የሚባል ፍሩት ራሴ ቤት ያዘጋጀሁት ነው። ይህንን ነው ከላይ ልቀባ ያሰብኩት። አብረን እንጋግር ለማለት ነው። ኦልሬዲ ጀምሬው ነበረ። ትዝ ሲለኝ ለምን ቪዲዮ አልቀርጽም ወደሚለው ሀሳብ መጥቼ ነው። በጎን በኩል ኩክ እያደረግኩኝ በጎን በኩል ነው ኬኬንም ጋግረው ማለት ነው። አብራችሁኝ ሁኑ። ምንድነው ሬሲፒያችን የሚሆነው? 2 ኩባያ ዱቄት፣ 1 ኩባያ እኔ በዚህ ነው የምለካው 1 ኩባያ ስኳር ነው የሚሆነው። ስኳር ኦልሬዲ ጨምሬያለሁ። የመጀመሪያውን ግላስ ዱቄት ጨምሬያለሁ። ይሄኛው ሁለተኛው ነው። ከዛም በኋላ 2 እንቁላል ነው የምንጨምረው። እንዴት ናችሁ? ሳምንቱ እንዴት እያለፈ ነው? የመጀመሪያ ቪዲዮን ካያችሁ እኛ ቤታችንን እያደስን እየሰራን ስለሆነ የሳምር ቤት ውስጥ ነው እየኖርን ያለ ነው። ለዛ በቃ በጣም ብርዳለን። እንደምታዩኝ 2 ሹራብ አድርጌ 2 ሂተር ከኋላ ያስቀምጬ ነው የምሰራው ኪችን የምገባው። ቀጣይ የሚሆነው ቫኒላ ሹገር ነው የምንጨምረው። ይሄ ኦፕሽናል ነው። እኔ ቫኒላ ሹገር 1 ሙሉ ጨምራለሁ። ሬሲፒው የሚያስፈልገው 1 ቫኒላ ሹገር ነው። እኔ ግን የምጨምረው 1 ቫኒላ ሹገር እና የሲናመን ደግሞ ጨምራለሁ። የሲናመን ስኳር ማለት ነው። እሱም ጣፋጭ ነው ግን የሲናመን ቴስት አለው። እኔ ሞር ቴስቲ እንዲሆን ስለፈለግኩኝ ሁለቱንም ነው የምጨምረው። እናንተ ግን አንዱን መጨመር ትችላላችሁ። ይሄንን እንጨምራለን። ኢትዮጵያ እያለሁ ባይዘው ቤክ አድርጌ ምናምን አላውቅም፣ ግን እዚህ ከመጣው በኋላ ነው ማድረግ የጀመርኩት። ከዛ 1 ቤኪንግ ፓውደር እንጨምራለን። ያው ቤኪንግ ፓውደር ለምን እንደሚጨመር የታወቀ ነው። እንዲህ በደንብ እንትን እንዲለው ነው፣ እንዲላፋው ስፖንጁ ሞር ቲክ እንዲሆን ማለት ነው። ኢንዴን ወተትና ኦይል ነው የሚቀረን። እዚህ ጋር ምን አለ መሰላችሁ? አይኖ ሰካራ ምናምን ልትሉኝ እንደምትችሉ ግን መሞከር ስለፈለኩ ነው። ባለፈው ይኸውላችሁ እዚህ ጋር ቆርጬ በትንሹ ሞከርኩት። በስመ አብ በቃ አልኮል ነው አልኮል። ይሄ የሩም ፍሌቨር ነው፣ ስኳር ነው ግን ሩም ወይ ደግሞ ይሄ የአልኮል ማለት ነው። እና ሽታው ራሱ በቃ አልኮል ነው እና ትንሽ እየጠብል አደረግበት አስቤያለሁ። ምን አይነት ቴስት እንደሚኖረው እንግዲህ አላወኩም። እስኪ አብረን እናየዋለን። በጣምም የእሱን እንዲያመጣው ሳይሆን የሆነ መጠጥ ይላል ግን ጣፋጭ ነው ኬኩ ነገር። ሰውን ባለቤቴን ትንሽ ወዝገብ ለማድረግ አስቤ ነው። ከዛ ወተት እንጨምራለን። 1 ኩባያ ሳይሆን የ1 ኩባያውን 66% መሆን ነው ያለበት፣ ግን እኔ ትንሽ ሶፍት እንዲሆን ስለፈለኩኝ አሁንም አደርግበታለሁ። ያው ሁሌም ታውቃላችሁ፣ ስፔሻሊ ሴቶች ከሆናችሁ ሁሌም ሪሲፒውን አፕዴት እናደርገዋለን እኛ በምንፈልገው መጠን። ከዛ ዘይት ነው የምንጨምረው። ዘይቱን ግን ኤግዛክትሊ ነው የማደርገው፣ ምክንያቱም ብዙ ዘይት ተጠቃሚ ስላልሆንን ማለት ነው። ከዛ ይሄንን ሚክስ ማድረግ ማለት ነው። ባይ ዘ ዌይ በጣም ቀላል የሚባል የኬክ አሰራር ነው የማሳያችሁ። እንግዲህ እኔ ጋግሬ አላውቅም ብያችኋለሁ። እዚህ ነው ገና የጀመርኩት። እኔ ካረኩት እናንተ ምንም እንትን ሊያቅታችሁ አይችልም። መልሰን እቃችንን እንመላልሳለን ማለት ነው። ከዛ ይሄንን በሚክሰር ሚክስ እናደርገዋለን። ሚክሰር ቢሆን ይመረጣል። ከሌላችሁ ግን ኦኬ ባለው ነገር መሆን ይችላል። ሁሌ እንደዚህ ነው የማደርገው። ባይዘው ልክ ከጀመርኩኝ በኋላ ነው ትዝ የሚለኝ ይሄ ነገር በደንብ ገብቷል አልገባም የሚለው፣ ግን እስኪ ጥሩ ነው።
አያችሁ ወተቱን ትንሽ በዛ ያደረኩበት ምክንያት እንደዚህ ሊጡ በጣም ውፍር እንዳይል ስለምፈልግ ነው። ምንድነው ከሪሲፒው ያገኘሁት ይሄን ከባለቤቴ እናት ነው የተማርኩት እንደዚህ እንዴት እንደሚሰራ። ግን እሷ ካሳየችኝ በኋላ እኔ ይሄንን መልሼ ወተቱን ትንሽ በዛ ማድረግ የጀመርኩት ለምንድን ነው እሷ የሰራችው ጊዜ ማለት ነው ኦሪጂናል ሪሲፒው እንደሷ ነው መቼም መሆን ያለበት እኔ ስለማላውቀው ስለነበር። ግን ባሌም የኔን ነው የወደደው እውነት ለመናገር ያው ለእኔ ሲያዳላ ይሁን አይሆን አላወቅኩኝም። ባይዘው ዛሬ ድምፄ በደንብ እንደሚሰማችሁ ተስፋ አደርጋለሁ። ምክንያቱም በስተመጨረሻ ዩቲዩብ ከመክፈቴ በፊት ነበር ኦርደር ያደረኩት። ማይኩ የደረሰው ዩቲዩብ ከከፈትኩ በኋላ ነው። ዛሬ ድምፄ በደንብ እንደሚሰማችሁ ተስፋ አደርጋለሁ። በጣም ኮሚትመንት ለመሆን ነው ፖስት ሳደርገው የነበረው የበፊቶቹን ቪዲዮዎችን እንጂ ማለት ነው እንደማይሰማ አይኖ እና ደግሞ ያንን ሞመንት እንዲያመልጠኝ አልፈለኩም። ቤት ቀለም መቀባት ስንጀምር ምናምን ያለው ለዛ ነው። ወይኔ ግን አልኮል ሸተተ። በስመ አብ ጌታ ሆይ በጣም ነው የሚያሰማው ማለት ነው። የሚገርማችሁ ሁለተኛ የባለቤቴ እናት ካስተማረችኝ የበለጠ እኔ አድ ያደረኩበት ነገር ደግሞ ምንድነው እሷ ያለችው በደንብ እንደዚህ አትምጪው፣ በቃ ትንሽ ሚክስ ካለ በኋላ ይበቃዋል ነው። ከዛ ዲፍረንሱን ምን አመጣ መሰላችሁ? እኔ በደንብ ስመታው መጨረሻ ኬኩ ስፖንጁ በጣም ሶፍት ይሆናል ማለት ነው። የእሷ ጊዜ ላይክ በደንብ ቲክ ነው፣ ግን ስፖንጁ ላይክ ሃርድ ነበረ። እኔ ግን እንደዚህ በጣም የመታሁት ጊዜ ምን አየሁኝ በጣም ፍሌክሲብል ነው። በቃ ስፖንጅ ኤግዛክትሊ ስፖንጅ ነው የሚሆነው። ይሄንን እንደዚህ እንመታለን ማለት ነው። ኦኬ እኔ የምጋግረው በዚህኛው ፓትራ ነው። ምንድነው የኬኩ አገጋገር ትራዲሽኑ በደንብ በጣም እንደዚህ ትልቅ እንዲሆን አይፈለግም። እንደዚህ በቃ ሚኒ ነው መሆን ያለባቸው። ስንቆርሳቸውም እንደዛው ነው የሚቆርሱት ማለት ነው። እኔም በዛ ሜተድ ነው የምሰራው። እዚህ ጋር ትንሽዬ ዘይትና ዱቄት አድርገን እንዳይዝብን ማለት ነው ቂጡ ወይ ደግሞ የታችኛው ፓርት ዘይት ትንሽ እናደርጋለን። በዚህ ወይ እንደነገርኳችሁ ሰመር ቤት ስለሆንኩኝ ብዙ ነገር የለኝም እውነት ለመናገር እና ብሩሽም የለኝም አሁን ይሄንን ለመቀባት ማለት ነው። በብሩሽ ፋንታ ይሄንን እጠቀማለሁ። ሰው ባለው ነው የሚሰራው። በነገራችን ላይ ሰው ባለው ነው የሚሰራው። እዚች ጋር እችን እንደዚህ አድርገን እናዳርሳለን ማለት ነው። ልክ እንደዚህ ዘይቱን በደንብ ካዳረስ ነው በኋላ ከቅድሙ ትንሽ ምንድነው የሚባለው ቲክ የሆነ ዱቄት እናደርጋለን፣ ወይ ደግሞ ራሱንም መሆን ይችላል፣ ምንም ችግር የለውም። እንደዚህ አድርጋችሁ ልክ እንደ መንፋት ማለት ነው። እንደዚህ አይሆን ይታያችኋል ብዬ ተስፋ አደርጋለሁ። ያው ዘይቱ ትንሽ በዝቶብኛል ይመስለኛል። አያችሁት? በአንዴ እዚህ ጋር የነበረውን መጠጠው። ዳትማች እንደዚህ በጣም ቱማች መሆን አይጠበቅበትም። ባይዘው እዚህ ሀገር ከመጣው በኋላ በጣም ሌዚ ሆኜ ነበረ። የመጀመሪያውን 2 አመት ምናምን በቃ ስፖርት አቁሜ ነበረ ምናምን ብርዱ ምናምን ወይዘሩ በጣም እንትን ብሎ ነበረ። ሳመራቸው ራሱ በጣም ቱማች ሳን እና በጣም በቃ ዲፕሬሽን ውስጥ ገብቼ ምንም
ስፖርት አልሰራ ምን አልልና አሁን በቃ እልከልካለሁ። ሶ ይሄንን በዚህ መልኩ አጠናቀናል ማለት ነው። አይዟችሁ ካካውን የረሳሁት መስሏችሁ ከሆነ አልረሳሁትም። አሁን ነው የምጨምረው። እዚህ ጋር ሙቅ ውሃ በዝንጅብል ቆራርጬ ጨምሬበታለሁ። በጣም አሪፍ ነው በባዶ ሆድ መጠጣት። ሶስቷን ጎንጨት እያልኩ አያችሁት እዚህ ጋር በዝቶብኛል፣ ብሎታል በጣም። ሶ አሁን ምንድነው የምናደርገው? እዚህ ጋር የተደባለቀውን ኦልሬዲ አምጥተን እዚህ ጋር እናደርጋለን ማለት ነው። ግማሽ ለግማሽ ቢሆን ጥሩ ነው ይባላል። እኔ ግን አሁን በጣም ብዙ ካካዎ መጨመር ስላልፈለኩ ከግማሽ ያነሰውን ነው ማስቀረው እዚህ ጋር። ከዛ ይሄንን በደንብ ማዳረስ ወደ የሁሉም ቦታ። እንደዚህ አድርጋችሁ ሁሉም ቦታ ሊጡን ማዳረስ ማለት ነው። ቅድም ያልኳችሁ ነገር ይሄ ነው። ባይ ዘ ዌይ የባለቤቴ እናት ያሳየችኝ ጊዜ እንደዚህ ራሱ በጣም እንደዚህ አይወርድም ነበረ። በጣም እንትን ነበረ ትንሽ ዱቄቱ ቲክ ስለነበረ እሷ ያደረገችው የወተቱ ማለት ነው። እኔ በደንብ የጨመርኩበት ምክንያት እዚህ ጋር አሁን በጣም እንደዚህ ሶፍት እንዲሆንልኝ ስለፈለኩ ነው። በጣም ሳይሆን በትንሹ ግን አትሊስት እንደዚህ ለመዳረስ እንዲያስችል ማለት ነው። ባይዘው አሁን የባለቤቴ እናት አማርኛ ብሰማ ኖሮ እና ይሄን ቪዲዮ እያየች ቢሆን ጭራሽ እኔ ያለማምጄሽ ስሜን ታጠፊያለሽ ነው የምትለኝ። ግን ያው እንደሱ በጣም እንትን አይደለችም። ሙድ የገባት ሴትዮ ስለሆነች ሴትዮ ልበል ሙድ የገባት አማች ስለሆነች ያለችኝ ብዙ አታካብድም። she will take it like joke, you know, so ከዛ ይሄንን በዚህ መልኩ ከጨረስን በኋላ አሁን ማሽን አያስፈልገኝም፣ በእጄ ነው የምመታው። እዚህ ጋር ያለውን ካካዎ እዚህ ጋር እናደርግና ዳስማሽቱ ማች መሆን የለበትም፣ እንደ ምርጫችሁ ነው። ባይዘው እዚህ ጋር ነው አሁን ፍሩትን መጨመር ከፈለጋችሁ ፍሩት፣ ባትርን መጨመር ከፈለጋችሁ ባትር፣ ካካዎ ምናምን አድርጋችሁ እዚህ ጋር ነው ዋናው ስራውን የምትሰሩት። እኔ ግን አሁን እንደነገርኳችሁ ይህንን ሲራፕ ከላይ ነው ልክ ኬኩ ካለቀ በኋላ ከላይ ነው መቀባት የፈለኩት። እዚህ ጋር ምንም አልደባልቅም ማለት ነው። ግን ምን አለ የመሰላችሁ አሁን ትዝ ሲለኝ ዌትሚ እስካሁን ካለኝ አላውቅም፣ እርግጠኛ አይደለሁም። ቲንክ ያለኝ ይመስለኛል። እዚህ ጋር ልክ እንደ ሲራፑ ግን ፍሩት ፒስ ኦፍ ፍሩት ያለበት አለኝ። ሜቢ ይሄንን እዚህ ጋር ልጨምረው። ከዛ ከላይ ምንም ነገር አልጨምርም በኋላ ወይስ ምክንያቱም አሁን ይሄንን እዚህ ውስጥ ከጨመርኩትኝ በኋላ ወደ ታች ሊወርድ ይችላል፣ በጣም ብዙ ሊሆንብኝ ይችላል። ሶ በማንኪያ ልቀንስና ላድርገው። አይ ቲንክ አትሊስት እንትኑን ይሄ ፍሩቱን ብቻ አያችሁት? ልክ እንደዚህ ፍሩቱን ብቻ። ይሄ ጃም ነው ባይ ዘ ዌይ። ይሄንን ቤት ነው የሰራሁት። አሰራሩን ሌላ ጊዜ ቤቴ ስገባና ሙሉ ኪችን ሲኖረኝ ጊዜ የኪችን እቃ ሲኖረኝ ሰርቻ አሳያችኋለሁ። ኦኬ አይ ቲንክ ይሄ ይበቃኛል።
ኦኬ አሁን ይሄ አለቀ ማለት ነው። እዚህ ጋር ልክ ቅድም እንዳደረግ ነው በምትፈልጉት መልኩ መጨመር ነው። ምንም መሆን አይጠበቅበትም። ምንም አይነት ዲዛይኑ ምናምን እናንተ ምንም እንደተመቻችሁ አድርጋችሁ ማድረግ ትችላላችሁ። እኔ ግን አሁን በጣም ቀላሉን ወይ ነው እየተጠቀምኩ ያለሁት፣ ወይ ደግሞ ምንም የተካበደ ነገር የሌለውን ፓርት ነው እያሳየኋችሁ ያለሁት። ብቻ ሁሉም ጋር ለማዳረስ ሞክሩ። አንድ ቦታ ካካው የሌለው አንድ ቦታ ያለው ምናምን እንዳይሆንባችሁ እንጂ ዲዛይኑ ምናምን ብታደርጉበት በጣም ያምራል። የእሱን ሌላ ጊዜ አሳያችኋለሁ እንዴት እንደማድረግ ዲዛይን ማውጣት ስፈልግ እዚህ ኬክ ላይ ማለት ነው። ክሬም ኬክ ምናምን ስላልሆነ ብዙ አይታይም። በዛ ላይ በትልልቁ በወፍራሙ የሚሰራም ስላልሆነ ልክ እንደ ዳቦ ትልቅ ሆኖ የሚሆን ስላልሆነ ብዙ ጊዜ በደንብ አይታይም የምታወጡት ዲዛይንም። በቃ ይሄንን ለ20 ደቂቃ ፍሪጅ ውስጥ ኦቭን ውስጥ እንከተዋለን። ባይዘዌ ለክሪስመስ ጊዜ እረስቼው ኦቭኑን ታይመሩን ኦን ሳላደርግ 20 ደቂቃ ስሞላ በስልክ አይቼ ራሴ እመጣለሁ ብዬ ላይ ወጥቼ ቤድሩ ስመጣ ኦልሬዲ በቃ ሙሉ ጥቁር ሆኗል። ኖ እኔም እንደውም አይደለም ባለቤቴ ነው ወደ ታችን ኬክ ሲሆን ሸተተውና ኬክሽን አውጥተሽዋል ወይስ ገና አላወጣሽም? ቤቱን እንዳለ ነው የሚሸተው ብሎኝ ስመጣ ኦልሬዲ በቃ ቱሌት ሆኗል። እና ያ ምንም ነገር መደፋት የለበትም ብለው ከሚያምኑት ቤተሰቦች መካከል ነኝ። እና የኛ ቤተሰብ እንደዛ ነው። የቤተሰቤም ቤተሰብ ስፔሻሊ ደግሞ ባለቤቴ እና እኔ በዚህ በጣም ክሬዚ ነን። ምንም ነገር ወጥቶ እንዲደፋብን አንፈልግም። ይሄንን አሁን ይላችሁ ከፈለጋችሁ እንደዚህ አድርጋችሁ ውስጡ ድረስ እንዲገባ ማለት ነው። እንደዚህ አድርገን አሁን ይህንን አሁን ግን ታይሜን ኦን ማድረግ ይኖርብኛል እንደባለፈው እንዳልሆን ማለት ነው። 7 ደቂቃ ሳይሆን 25 ደቂቃ መሆን ያለበት። ኖ 20 ደቂቃ ቢሆን ይመረጣል። በ180 ዲግሪ አድርጋችሁ 20 ዲግሪ ማድረግ። ይሄ እኮ ነው የሚያስጠላኝ። በቃ ባተኑን በቃ ኦኬ በኋላ ሰዓቱ ነው ያለው። 20 ደቂቃ ከታችም ከላይም ቦታ አድርጋችሁ 180 ወይ ደግሞ 200 ላይ አድርጋችሁ 20 ደቂቃ ማለት ነው። በኋላ አሳያችኋለሁ። ይሄ እንደዚህ ሆኖልና እንመለሳለን። አጸዳድቼ ምን ብዬ ሲወጣ ታሳያችሁ። ሰው ተመልሻለሁ ጋይስ። ኬካችን ደርሷል። ስለዚህ አብረን እናየዋለን ማለት ነው። እንደዚህ ነው የሚሆነው እንዳያችሁት እንደሚታያችሁ ተስፋ አደርጋለሁ። ግን ብርሃኑን ከለልኩት የውጩን ልክ እንደዚህ ነው የሚሆነው። ኦልሞስት ጥቁር ነው፣ ብራውን ነው እና መሆንም ያለበት ልክ እንደዚህ ነው። ከዛ እዚህ ጋር የተፈጨ ስኳር አለ። ግን እኔ መጀመሪያ ቅድም እንዳልኳችሁ ይሄንን ሲራፕ ስለሆነ ማድረግ የፈለኩትኝ መጀመሪያ ይሄንን ነው ማድረግበት።
በቃ ሲምፕሊ ይሄንን የምትፈልጉትን ያህል መጠን ኖርማሊ ኦሪጂናሊ አይገርማችሁም? አልዘጋሁትም ነበር ማለት ነው። አሁን ሳነቃንቀው ነጥሮ ወጣ። በኦሪጂናል ሬሲፒው ለዚህ ኬክ ከላይ ከላዩ መሆን ያለበት ልክ እንደዚህ ፍሩቱ ነው። አብራችሁ ቤክ ታደርጉትና ከላይ ከላይ ፍጥጥ ብሎ መውጣት አለበት። ያ ነው ኦሪጂናል የቡብላኒና የሚባል ሬሲፒው ማለት ነው። ያው እኔ አፕዴት አድርጌው ነው አሁን ፍሬሽ እንትን ስለሌለኝ ለምን በዚህ ባለኝ ነገር አላደረገውም ብዬ ነው። እና ደግሞ ይሄንን ፍሩት ባይዘው ከጋርደናችን ላይ ነው የሰበሰብኩት እና ሁሉ ነገር ሆምሜድ ነው ለማለት ነው። ሲራፑንም እዚሁ ቤቴ ነው የሰራሁት። እዚህ ሳይሆን ኖርማል ቤታችን ውስጥ ነበር የሰራሁት። እዚህ ሀገር ሁሉ ነገር በቃ ሰራርታችሁ አዘጋጅታችሁ ነው የምታስቀምጡት ለአመቱን ሙሉ፣ ካልሆነ ይበላሻል። ለዛ በቃ ፍሩቱንም ትሰበስቡና ሲራፕ ጃም ምናምን አድርጋችሁ ነው የምታስቀምጡት እንጂ እንደኛ ሀገር ወዲያው ፍሬሹን መብላት የለም። እና በቃ በጣም ብዙ ነበር የሰራሁት። ሲራፕ ለመጀመሪያ ጊዜ በውሃ እየተደረገ የሚጠጣ ልክ እንደ ጆሊ ጁስ ማለት ነው። የመጀመሪያ ጊዜ ነበር የሰራሁት። ሁሉንም ነገር ጃሙንም የመጀመሪያ ጊዜ ነበር የሰራሁት። ጃሙ በጣም ተሳክቶልኛል። ይሄም ለኬክ ብዬ አስቤ የሰራሁት ሲራፕ በጣም ተሳክቶልኛል። የሀገሩን ሰዎች ሁሉ ነው ያስደመምኳቸው። የሀገሩን ሰው ሁሉ ነበር ያስደመምኩት። ሲራፑን በደንብ ተሳክቶልኛል። የሀገሩን ሰው ሁሉ ነበር ያስደመምኩት። ግን የሚገርማችሁ በውሃ ተበጥጦ የሚጠጣውን ጆሊ ጁስ ነበር በጣም ብዙውን ፍሩት ተጠቅሜ የሰራሁት። አልሆነም፣ አልተሳካም። እንዳለ እንደጠላ ፈልቷል ነው የምላችሁ። ሎሚ አብዝቼበት ይሁን ምን ይሁን አልገባኝም። እሱም ራሱ አልገባውም መሰለኝ ምን እንደሆነ፣ ግን ተበላሽቷል እላችኋለሁ። ይሄ ግን በደንብ ተሳክቶልኛል። ሲራፑ ጃም ምናምን በጣም ተሳክቶልኛል። እንዲሁም ቤት ምናምን የባለቤት የቤተሰቦች ምናምን ጓደኞቹ ምናምን እንትኑን ሪሲፒውን ጸሐፊው እንዳይጠፋብሽ በጣም የሚገርም ነው የመጣልሽ ምናምን እያሉ ነበር። ከዛ ሹገር እናደርግበታለን ማለት ነው። በጣም ስዊት ነው የሚሆነው። ይሄ ኖርማል ስኳር በቃ ተፈጭቶ የሚደረገው የሚገኘው ኖርማል ስኳር ስትፈጩት ማለት ነው። በቃ ምንም አዲስ ነገር የለውም ይሄ። ከዛ ሲቀዘቅዝ በኋላ አብረን እንቀምሰዋለን ማለት ነው። ምን እንደሚሆን አብረን እናየዋለን በኋላ። አሁን ግን ይህን ይመስላል። ወይኔ ረስቼዋለሁ እንደሚያቃጥልና አነሳሁት በእጅ ግን አላቃጠለኝም፣ እግዚአብሔር ይመስገን። ግን በቃ ይሄ መቀዝቀዝ አለበት። ሲቀዘቅዝ ነው የምቀምሰው። ወይስ ቆርሼ ላሳያችሁ? አሁን ቆርሼ ላሳያችሁ። ኦኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ኬክ የሚታወቅ ነው፣ ትኩስ ሆኖ አይበላም። ለመቁረስ ራሱ በጣም ያስቸግራል ትኩስ ሲሆን። ለዛ አሁን እንደዚህ ልቆራርሰውና በኋላ ሳወጣው አሳያችኋለሁ። እችን ግን ላሳያችሁ። ኦኬ ከጫፍ ላይ ለማውጣት ልክ እንደዚህ ነው መሆን ያለበት። እሺ ኦ ማይ ጋድ ኢዝ ዘ ቤስት ሪሊ። በጣም ነው የምትወዱት፣ ሞክሩት የምር።
ወይኔ አፌን ሳትኩት። በጣም ምርጥ ነው የምር በጣም እና እንደዚች ነው መሆን ያለባት። በቃ ስትይዟት ልክ እንደዚች ወደ 5 ሴንቲሜትር እንደዛ ነገር። በጣም ቴስቲ ነው። በጣም ሞክሩት፣ ይመቻችሁ። ሰብስክራይብ አድርጉ ፕሊዝ ፕሊዝ እና ተባበሩኝ። እንደምታዩት አንድ ሰብስክራይበር ነው ያለኝ፣ እሱም ባለቤቴ ነው እና እናንተም ሰብስክራይብ እያደረጋችሁ አበረታቱኝ። እኔም የተሻለ ነገር አሳያችኋለሁ። እንዳልኳችሁ የሄሊ ፕሪ ሲምፕል ነው የምታዩት። በጣም ሞር ጥሩ ጥሩ የሆኑ አይዲያዎች አሉኝ። እሱን አንድ ላይ እናያለን። ግን ከረንትሊ አሁን ላይ እያደረግናቸው ያሉ በጣም ብዙ የቤት ስራዎች አሉብን እና እሱን ሼር ላድርጋችሁ ብዬ ነው። ከዛ በኋላ አብረን ወደፊት እንቀጥላለን ማለት ነው። ይመቻችሁ። ሰብስክራይብ አድርጉ ፕሊዝ ፕሊዝ።